በሰው ሀገር ያላችሁ የሰጣችሁን እጃችሁን እግዚአብሔር ይባርክልን። ወልዳችሁ ሳሙልን፣ ዘርታችሁ ቃሙልን። ሰላም ነው? እንዴት ነው? እንደምን አሉ? ሰላም ነው? እግዚአብሔር ይመስገን። ምን ሆነው ነው? በጠዋት ነጋዴ ነው። እስቲ ትንሽ ደቂቃ ይፈቅዱልኛል? ያወሩኛል? ይግቡ። ውስጥ ልግባ? አዎ። እንዴት ነው? እግዚአብሔር ሰላም ነው? ክብር ይስፋ መድኃኒዓለም። ማን ነው ስሞት? ዮሐንስ። እኔ ባላደራው እባላለሁ። እስቲ አጫውተኝ፣ ምን ሆኖ ነው? መርካቶ ብዙ ጊዜ ቆይቻለሁ። ሀገሬ ወደ ሰሜን ሸዋ ነው፣ ወደ ሳርቃኔ ማርያም፣ በዛም ቋንቋ ደብረ ሲና ነው እንግዲህ ትውልድ ሀገሬ። አይኔ ማርያም ትባላለች። ምኒልክ ነው ከኢየሩሳሌም ይዟት የመጡት ይባላል። እዛ ነው ወጥቲ ተቀብሮት። በቃ አሁን መሄጃ አትሽን እንጂ ሀገሬ ብሄድ ደስ ይለኝ ነበር። የት ነው ሀገሮት? ደብረ ሲና ሰሜን ሸዋ። ቤተሰብ እዛ አሉት? እናቴ አለች፣ አባቴ እንኳን አልፏል ወደ አባቱ። ልጆች የሉትም? ልጅ ቢኖርም ያው ስላላሳደግኩት ትልቅ ልጅ አለኝ። እናቱም ዶክተር ናት፣ አውስትራሊያ ነው የምኖረው፣ የከብት ዶክተር ናት። ልጆትስ? ልጅ ያው በአባቴ ነው የሚጠራው። የት ነው ያለው ልጆት? ሹፌር መኪና አለ። ግን ያው አያዋለሁ እንዴ ይመጣብኛል። ለምን አላሳደጉትም? እርሳ ምን ነው እናቱ ነፍሰ ጡር እያለች እኔ ውትድርና ከዛ በቃ የዛን ጊዜ መንግስት አልመራም ጊዜ እንደዚህ እንደሆነ ነፃነት የለም። 14 በቃ አንተ 50 ኪሎ ከሞላህ ትችላለህ። ለምን እያደግክ ነው የምትሄደው። ስፖርቱም በሶምኑ በ14 ዓመት እንግዲህ ነው የመጀመሪያ የበክር ልጅ ነው። ዮሴፍ ይባላል። ሁለት መኪና አለ ምናምን እና እግዚአብሔር ይመስገን ያው አባቴም ያው ሁሉ ነገር ነው። እዛ ቆርቆሮ ቤት አለ፣ ሳር ቤት አለ። እናቴም ያው ከገዳም መልኩሳለች። አሁን አባታችን ከሄደ በኋላ መለኮሰች እና ተዘግቶናል። ግን አሁን እዚህ 500 ራውት እዚህ አሁን ላምበረት እዚህ ነው። ግን ትሄዳለህ፣ አዳርን በማንኛውም መኪና ትሄዳለህ። ግን በቃ ወጣትነቴ ሁሉ ነገር አሳልፌ አይቼዋለሁ፣ ሁሉ ነገር። ግን አሁን በቃ አሁን ያመኛል። እዚህ ጋር ሰው ተኝቼም ምንም ተኝ አላውቅም፣ እንቅልፍና ሞታለሁ። አሁን ግን ይሄ ጡርሱሬ እዚህ ስር ምን እንደመታኝ አላውቅም። በቃ እንደዚህ ቢሆን አሁን ተደግፌ እንደዛ ማታ ያው ለስሙ ተኛለህ፣ ጎንን ታሳርፈዋለህ እንጂ ሰው ሲሄድ ስለሚያድር እኔም አውቀዋለሁ የመሄድን ነገር። ስንት አይነት ሰው አለ መሰለህ ይጥልብሃል። በቃ ያው ነፍስ ታሳሳለች። መሞትን ብፈልግ እንኳን ያለ ቀን መሞት የለብም። ክርስቶስ ለኔ የከፈለው ቀላል አይደለም። እሱ ለኔ ሞትን በሚመስል ሞቶልኝ በትንሣኤ የተነሳልኝ አባቴ ና ብሎ እስከሚጠራኝ ድረስ አላደርጉም። እኔ ቀደም እንግዲህ እንደነገርኩት ባላደራው እባላለሁና እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች ደርሶ ላሉ አባቶች እናቶች አደራ ድርስ እያሉ ይልኩኛልና እቺን እስቲ ያዙ። እግዚአብሔር ይስጥልኝ። ቸሩ መድኃኒዓለም ይስጥልኝ። አሜን። ወልደሳምልኝ፣ አሜን። ዘርተቃምልኝ፣ አሜን። ቅዱስ ሚካኤል የበሬውን እሸት የላሟን ወተት ያጠጣ። አሜን። ስንት ይመስሎታል? እኔ እመቤቴ ማርያምን በቃ ሀገር እኮ 10,000 ብር ነው። ሳሊነ ቅድስት ከነ እንትን ነው ከናስፈዘ በቃ የሆነ ሰልባጅ ገዛረክና በቃ አባቴ ምናምን መቼም ስግደት ለጌታ ነው። ፈጣሪ እውነትን አሁንም ቸሩ መድኃኒዓለም
እኔ ምን ልበልህ ራጉኤል ጠብቅ። አሜን። ደስ ብሎታል በጣም እውነት። እመቤቴ ያውስቺን ልጨምርልዎት ሌላ። አመሰግናለሁ። እግዚአብሔር እስቲ ጻድቃኔ ማርያም ትስልኝ። አሜን። ወልደ ሳምልኝ ዘርተቃምልኝ። አሜን። የጻድቃኔ በረከቷን የዘብር ገብርኤል ጠበቃውን አሜን። የጎላው ሚካኤል እንግዲህ ሰርቶ ለኔ እንደሰጠ ያላሰብከው አሁንም ማደረውን ከዚህ በሚሊዮን በኳትሪሊዮን የሚሰጠው ኒስት ከዚህ በላይ መቼም እኔም ውስጤ ነው። እግዚአብሔር አምላክ የልብ አምላክ ነው። የሰጠሁት አንድ ላይ ስንት ሆነ? 15000 ብር ነው። ይሄንን ገንዘብ እኔ አይደለም ከኪሴ የሰጠሁት። ይሄንን ገንዘብ ዱባይ ሀገር የሚኖሩ የቅድስት ክርስቶስ ሰምራ ማህበርተኞች ናቸውና እነሱን ይመርቋቸው። እመቤቴ ማርያም ሆይ በልጅሽ በወዳጅሽ በሰኔ ጎልጎታሽ በሰው ሀገር ያላችሁ የሰጣችሁን እጃችሁን እግዚአብሔር ይባርክልን። ወልዳችሁ ሳሙልን፣ ዘርታችሁ ቃሙልን። ሀገራችን ላይ ዝናብ ረድኤት እንዳወረደልን በገጠርም እህለ በረከት ያብቅልልን። እናንተንም እጃችሁን ፈጣሪ ይባርክልን። አሜን። በጸሎት በመልጃ መቼም በአካል ባንገናኝ ለኛ ያደረጋችሁት ቸሩ መድኃኔዓለም የሰኔ ጎልጎታ ተጠብቃቸው። አሜን። ቅዱስ ገብርኤል፣ ቅዱስ ሚካኤል፣ ኃይለ ራጉኤል ሶስት ሱርግቦች አሁን ለኔ ይውል አንሰራራ ደስ ብሎታል። አሁን ቀደም ተክዘው ነበር እኮ በጣም ተክዘው ነበር። በጣም ለምን መሰለህ ስቆጥራ ሰባት ነው። አይ ጥሩ ነው። ዋናው ደስታዎት ነው። የኔ አባት ብሩን እንዳይወስዱቦት በስነ ስርዓት ያስቀምጡ። እና ደግሞ ሌላ ምን ልሎት ነው? ስልክ ቁጥር አሉት? ምናልባት ሌላ ሰው ማግኘት ከፈለገ እርስዎን ማገዝ ከፈለገ ስልክ ካሉት ስልክ ይንገሩኝ። ካልሆነ የባንክ አካውንትም ካሉት? አይ ባንክ አካውንቴ ተዘግቶብኛል። የለውም። ስላገኘሁት ደስ ብሎኛል። የኔ አባት እኔ በጣም አመሰግናለሁ። ከምጠብቀው በላይ ነው፣ ከአይምሮዬ በላይ ነው። ለምን መሰለህ ይዤ የለቀኩት ነገር ማን ነው? ችግር የለም። የኔ አባት ችግር አይንካም። ልቀፉት። እሺ አባዬ ተባረክ። ቻው መድኃኒዓለም። አሜን። እሺ የኔ አባት ደስ ብለው ሄዱ። ቀለሰልኝ። እሺ ተባረክልኝ። አሜን አሜን። እሺ የኔ አባት መልካም ጊዜ። ቻው። አሜን። ለሁላችንም ቻው ቻው። እሺ ደህና ሁኑ።